ሰላም ሰላም የውርዲ ዩቲዩብ ተከታታዮቼ ስዊት አብረን እንሰራለን። ዛሬ እዚህ ጋር ኮኮናት አለኝ ይሄ ማለት ነው። ከዛ በቆሎ እንጨምራለን። በቆሎ ይሄ ደግሞ ስኳር አለን። ከዛ እናማስላለን። ሚክስ እናረጋለን። ከዛ ወተት እንጨምራለን ማለት ነው። ሪምቦ ማለት ነው። ሪምቦ ጨምረን ሚክስ እናረጋለን። ይሄ ሰት ላይ ጥደነዋል። ሚክስ ያረጋለን። እዚህ ጋር በቆሎ አለን። የበቆሎ ዱቄት ኒሻ ውሃ እንጨምራለን። 3 ለክተን ማለት ነው 4። ከዛ ሚክስ እናረጋለን። ግዴታ መማሰል አለበት በደንብ አንኳር እንዳይሆን። አሁን የበቆሎ ዱቄታችንን እናስገባለን። የበጠበጥነው እጃችን ግን መለየት የለበትም አንኳር እንዳይሆን ማለት ነው። ሚክስ በደንብ ማድረግ አለብን። ውጤቱን በኋላ አብረን እናያለን። ስዊታችን ደርሷል። አሁን ወደ እቃ እንገለብጣለን። እዚህ ጋር ያዘጋጀነውን እቃ ዘይት እንቀባዋለን። እዚህ ጋር ዞል እንገለብጣለን። ያው እዚህ ጋር ገልብጠናል። እንደዚህ አድርገን ፍሪጅ ውስጥ እናስገባዋለን ለአንድ 30 ደቂቃ ወላ አንድ 40 ደቂቃ ፍሪጅ ውስጥ ይገባል። ውጤቱን አብረን እናያለን። ውጤታችን እንደዚህ ደርሷል። ከፍሪጅ አውጥተነዋል።